ሻቢያ ኤርትራን ባዶ አድርጓታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በትግራይ ወቅታዊ ጉዳይ ላይ በትግረኛ ቋንቋ በሰጡት ቃለ መጠይቅ ሻቢያ ኤርትራን ምድረ በዳ አድርጓታል ብለዋል። ጠቅላይ ሚኒስትሩ የሻቢያ ስርዓት በሰላም በስልጣን ሽግግርና በልማት እንደማያምን ከኢሳያስ አፈወርቂ ጋር በነበራቸው ግንኙነት መረዳታቸውን ተናግረዋል። ኤርትራን ምድረ በዳ ያደረጋት ኢሳያስ አፈወርቂ ልጆቹንና የልጅ ልጆቹን ጭምር አያምናቸውም ሲሉ ህዝቡ በከባድ ጭቆና ውስጥ እንደሚገኝ ጠቁመዋል። ኤርትራ በኢሳያስ አምባገነናዊ አስተዳደር መውደቋን ተከትሎ ህዝቡ ፊቱን ወደ ስደት አዙሯል ብለዋል። እነዚህም ኢትዮጵያን ጨምሮ በጎረቤት ሀገራት እስከ ዓለም ጥግ በስደት እየኖሩ መሆኑን የገለጹ ሲሆን ሻቢያ ግን በስደት ሀገርም ተከትሎ ህዝቡን ችግር ውስጥ እየከተተ ነው ብለዋል። ኤርትራ ባዶ እየሆነች በማለት ሁኔታውን የገለጹት ሲሆን ከሀገራቸው ተሰደዱ ሰርተው እንዳይኖሩ ሻቢያ ሰላዮችን እየላከች ችግር እንደፈጠረበት ጠቁመዋል። በሻቢያ ሰላዮች ምክንያት ማን ጤነኛና በሽተኛ እንደሆነ መለየት አስቸጋሪ ሆኖ ሰላማዊ የኤርትራ ስደተኞች ችግር ላይ ወድቀዋል ብለዋል። ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም የነበረ ያሉ ሲሆን ከስደተኞች መካከል በሽተኛ ሀሳብ ያላቸው ስላሉ ችግር ሆነውብናል ብለዋል። ከኤርትራ ስደተኞች ውስጥ ማነው ጤና ያለው የሚለውን መለየት ያስቸግራል ሲሉ አብይ ሻቢያ በሚያሰማራቸው ሰላዮች በስደትም ሰላም እያሳጣቸው መሆኑን ገልጸዋል። ከሻቢያ ጋር ተቀራርበን ለመስራት ሞክረን ነበር ያሉት አብይ ከዚህ ኃይል ምንም ጥሩ ነገር ማግኘት አይቻልም ያሉ ሲሉ ተረዳሁት ያሉትን ተናግረዋል። አክለውም አቅም ካገኘን ሀገር ከመበጥበጥ ወደ ኋላ አይልም በማለት ሻቢያ ኢትዮጵያን ለመረበሽ ያለውን ፍላጎት ጠንቅቀን እናውቃለን ብለዋል። ሻቢያ ዳግም ህዝባችንን እንዲበድል እድል አንሰጠውም ያሉት አብይ ምናልባትም ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉ አክለው ገልጸዋል። አብይ ይህን ያሉት ሻቢያና ህወሓት በቅንጅት በመስራታቸው ላይ ጦርነት ለማወጅ ዝግጅት አጠናቀዋል በሚባልበት ወቅት ነው።